ከአንድ ቲክቶክ ቤተሰባችን የመጣ ጥያቄ ነው። ዶክተር እኔ ካገባው 9 ዓመቴ ነው። ሕክምና ሲሄድ በግራ ጎን ቱቦ ዝግ ነው አሉኝ እና ከዚህ በኋላ መውለድ አልችልም ማለት ነው የሚል ጥያቄ ነው። ምንም አይነት እርግዝና ሞክሯት አያውቅም ጠያቂያችን። ይሄም ማለት ፕራይመሪ ኢንፈርቲሊቲ ይባላል። መንስኤዎቹ ብዙ ናቸው። ነገር ግን ኤክስሬ ተነስታ ኤችሲጂ አንዱ ቱቦ ዝግ ነው፣ ግን እድሜዋንም አልነገረችንም፣ የባለቤቷንም የዘር ሁኔታ አልነገረችንም፣ ስለ ወር አበባም ሂደት አልነገረችንም። ነገር ግን ሁሉም ነገር ጤናማ ከሆነና እድሜዋ የመውለጃ እድሜ ውስጥ ከሆነ ፕራይመሪ ኢንፈርቲሊቲ የሚባለው ሊከሰት ይችላል። እንዴት ቱቦ ሊጠቃ ይችላል የሚለው ከዚህ በፊት ምንም አይነት ትዳር ውስጥም ምንም አይነት ወንድም ግንኙነት ካላረገች ቱቦ በተለያዩ ነገሮች ሊጠቃ ይችላል። አንደኛው ኢንዶሜትሪዮሲስ የሚባል አካባቢውን በማጨማደድ እና ጠባሳ በመፍጠር ቱቦውን በማወቅ ሊዘጋ ይችላል። ሁለተኛው ደግሞ እንደ ትርፍ አንጀት፣ እንደ ሌሎች የአንጀት ኦፕሬሽኖች ሲደረግ ወይም ደግሞ ኢንፌክሽኖች ቱቦውን ሊያጠቃ ይችላል። ሌላው ደግሞ በእኛ ሀገር ኮመን የሆነው ደግሞ ቲቢ ምንም አይነት ስሜትና ምንም አይነት ሳልም ህመምም ሳይሰማ የሴቶችን የመራቢያ አካል በቀላሉ ሊያጠቃ ይችላል። ስለዚህ አብዛኛው ጊዜ አንዱ ቱቦ ዝግ ነው ማለት ሌላኛው ክፍት ነው ማለት፣ ያ ክፍት የሆነው ቱቦ ዘርን በትክክል አስተላልፎ ጽንስንም በትክክል ይመልሳል ማለት አይደለም። አንድ ቱቦ ሲጠቃ ሌላውም ግድግዳው ሊጎዳ ይችላል። ምንም እንኳን ክፍት ቢሆንም የጽንስ ላያካሄድ ይችላል። ምክንያቱም የቱቦ ስራ ብዙ ነው። አንደኛ ዘር ማስተላለፍ ነው፣ ሁለተኛ ሙቀትን መጠበቅ ነው፣ ሶስተኛ የአመጋገብ ስርዓትን ማስተካከል ነው፣ አራተኛ ፈርቲላይዜሽን ወይም ደግሞ ጽንስ የሚፈጠርበት ቦታ ነው፣ አምስተኛ ደግሞ ጽንስ በዛ ሂደት ተላልፎ ወደ ማህፀን የሚገባበት ስርዓት ነው። ስለዚህ በቱቦ ግድግዳ ላይ ያሉ ቀጫጭን የሆኑ የሲሊየሪ የሚባሉና የግድግዳው አፈጣጠር ለዚህ ምቹ ይሆናል። ኢንፌክሽን ካለው አንዱ ከተጠቃ ብዙ ጊዜ ይሄኛውም ቱቦ ግድግዳ ኢንፌክሽን ሊያጠቃው ይችላል። ክፍትም ቢሆን ምንም እንኳን ጽንስ ላይፈጠር የሚችልበት ሁኔታ ሊኖር እንደሚችል መገንዘብ ያስፈልጋል።